ሰላም ቤተሰቦቼ እንዴት ናችሁ? ዛሬም ደግሞ እንደገና ካም ኤን ሃግ ሚ በተሰኘ የኮሪያን ተከታታይ ድራማ ተመልሰን መጥተናል። ታዲያ ውዶችዬ ይሄን ቪዲዮ ላይክ በማድረግና ቻናላችንን ደግሞ ሰብስክራይብ በማድረግ ይሄንን ቪዲዮ ይጀምሩ። ያላችሁን ሐሳብ አስተያየት እንዲሁም ደግሞ በቀጣይ እንዲሰራላችሁ የምትፈልጉት ፊልም ካለ እታች ኮሜንት ላይ ያስቀምጡልን። ታሪካችን የሚጀምረው ፍጹም ተቃራኒ ዓለም ውስጥ የሚኖሩ በሁለት ታዳጊዎች ነው። ዩናሙ በገጠራማ አካባቢ ከአባቱ ጋር የሚኖር በአይኖቹ ውስጥ ጥልቅ የሆነ ሐዘንና የብቸኝነት ስሜት የሚነበብበት ዝምተኛ ልጅ ነው። በአንጻሩ ደግሞ ጊል ናክቦን የምትባል ልጅ ከቤተሰቦቿ ጋር ከተማ ጥላ ወደዚህ ገጠር የምትመጣ እንደ ፀሐይ የምታበራ በሄደችበት ሁሉ ደስታን የምትረጭ ልጅ ናት። ናኮን ወደዚህ ሰፈር በመጣችበት የመጀመሪያ ቀን ናሙን በመንገድ ላይ ታገኘዋለች። የእሱ ዝምታና ቁዝምታ አልገደዳትም። ይልቁኑ ወደ እሱ ቀርባ ልታናግረው የብቸኝነት ጨለማውን በፈገግታ ልትሰብርለት ትሞክራለች። ናሙ ግን አባቱ ምን አይነት ሰው እንደሆነ ጠንቅቆ ያውቃል። አባቱ ዩን ሂጄ በሰፈሩ ሰው ፊት ደግና ታታሪ የውሻ እርባታ ባለቤት ቢመስልም በውስጡ ግን ሰብአዊነት የሌለው ሰዎችን እንደ እንስሳ የሚያይ አስፈሪ ፍጡር ነው። ናሙ ናክቦንን ከመጀመሪያው ቀን ጀምሮ የወደዳት ቢሆንም የእሱ የቅርብ ሰው መሆኗ ለአደጋ እንደሚያጋልጣት ስለተረዳ ከኔ ራቂ፣ ወደ እኔ አትቅረቢ እያለ በውስጡ እያለቀሰ በሩን ይዘጋባታል። ነገር ግን ናኮን ተስፋ የምትቆርጥ ልጅ አልነበረችም። በእያንዳንዱ ትምህርት ቤት ውሏቸው እያንዳንዱ የምሽት መንገድ ላይ የእሱን እጅ ለመያዝ ትሞክራለች። የናሙ አባት ዩን ሄጄ ልጁን ናሙን እንደገዛ ራሱ አድርጎ ነው የሚያየው። አንተ የኔ ምርጥ ውጤት ነህ፣ እኔን ነው የምሆንከው እያለ በስነ ልቦና ሊቆጣጠረው ይሞክራል። ነገር ግን ናሙ ለናኮ ያለው ፍቅር እያደገ ሲሄድ እና በአይኖቹ ውስጥ የፍቅርና የደግነት ብርሃን ሲመለከት አባትየው በንዴት ይሞላል። ፍቅር ሰውን ደካማ ያደርጋል፣ ደካማ ፍጡር ያደርጋል ብሎ ስለሚያምን ያንን የልጁን ብርሃን ለማጥፋት ይነሳል። የናኮን ወላጆች ታዋቂ ተዋናይትና ጠበቃ ነበሩ። ሂጄ የእነሱን ደስተኛ ቤተሰብ ህይወት ሲመለከት በቅናትና በጭካኔ ይነሳሳል። ያ አስፈሪ የገና ዋዜማ ምሽት መጣ። ውጭው በበረዶ ተሸፍኗል። በየቤቱ የገና መብራቶች ያበራሉ። ናኮና ወላጆቿ በደስታ በቤታቸው ተቀምጠው ሳሉ ዩን ሂጄ ያንን ታዋቂ መዶሻውን ይዞ ወደ ቤታቸው ሰብሮ ይገባል። ምንም አይነት የርህራሄ ስሜት ሳይታይበት የናክቦን እናትና አባት በአሰቃቂ ሁኔታ በልጃቸው ፊት ይገላቸዋል። ናክቦንም በፍርሃት እየተንቀጠቀጠች የሞቱትን ወላጆች እያየች ስትጮህ ሂጄ መዶሻውን ወደ እሷ ያነሳል። ልክ በዚህ ሰዓት ናሙ ወደ ቤት ሮጦ ይመጣል። የአባቱን እጅ ይይዝና በቃ አቁም እያለ ይጮሃል። ናሙ ፍቅሩን ለማዳን ሲል የገዛ አባቱን መሬት ላይ ጥሎ ፖሊስ ይጠራል። ፖሊሶቹም መጥተው ዩን ሂጄን በካቴናው አስረው ይወስዱታል። ቤቱን በደም ተነክሯል። ናኮንና ናሙን በደምና በለቅሶ ውስጥ ሆነው አምቡላንስ አጠገብ ይገናኛሉ። ናሙ በአባቱ ስራ የተነሳ በራሱ ላይ ከባድ ጥያቄ ያነሳል። እኔ የገዳይ ልጅ ነኝ? እኔም እንዳባቴ ነኝ? ራሱን እየረገመ ሲያለቅስ ናኮን ግን እያለቀሰች ወደሱ ትቀርባለች። እጁን ትይዘዋለች። ናሙ ያንተ ጥፋት አይደለም፣ በፍጹም ራስህን አትጥላ፣ በህይወት ኑርልኝ ስትል ቃሏን ትሰጠዋለች። ይህን የስንበት ቃል ለሚቀጥሉት 12 ዓመታት በሁለቱም ልብ ውስጥ እንደ ትልቅ ጠባሳና ተስፋ ሆኖ ይኖራል። 12 ዓመታት አለፉ። ናሙ ያንን መጥፎ ስምና ታሪክ ለመሸሽ ስሙን ወደ ቼዶጂን ቀይሯል። እሱ የገዳይ ልጅ ቢሆንም
የሰዎችን ሕይወት ለመጠበቅና ለአባቱ ኃጢአት ማካካሻ ለመክፈል ወደ ፖሊስ አካዳሚ ይገባል። በታላቅ ጥረትና ትጋት ከአካዳሚው በአንደኝነት ይመረቃል። ነገር ግን ማህበረሰቡ ጨካኝ ነው። በምረቃው ዕለት የዩን ሂጄ ሰለባ የሆኑት የሟች ቤተሰቦች ወደ አካዳሚው መድረክ ይመጣሉ። በዶጂን ላይ እንቁላልና ጭቃ እየወረወሩ የገዳይ ልጅ እንዴት ፖሊስ ትሆናለህ? አንተም እንደ አባትህ ነህ እያሉ ይጮሃሉ። ጆዲን ግን ምንም አልመለሰም። አንገቱን ደፍቶ ያንን ሁሉ ውርደት በዝምታ ይቀበላል። ምክንያቱም በውስጡ ያለው የጥፋተኝነት ስሜት ከሰዎች ጩኸት በላይ ይጎዳው ነበር። በሌላ በኩል ናኪዮን ስሟን ወደ ሃንጄዩ ቀይራ የእናቷን ፈለግ በመከተል ተዋናይት ሆናለች። በውጭዋ ደስተኛና ጠንካራ ትምሰል እንጂ ውስጧ ግን የፒቲኤስዲ እና የድንጋጤ ህመም ሰለባ ነች። መዶሻ ስታይ፣ የበረዶ ቅንጣት ስታይ ወይም የገና መዝሙር ስትሰማ ያ አስፈሪ ምሽት ትዝ ይላታል። መተንፈስ ያቅታታል። በአንድ ትልቅ የፊልም ሽልማት ላይ በቀይ ምንጣፍ ላይ ስትራመድ ጋዜጠኞች በድንገት ከበው ስለ ወላጆቿ አሟሟትና ስለ ገዳዩ ዩን ሂጄ ጠይቋታል። ካሜራዎቹ ሲረባረቡባትና ጋዜጠኞቹ ሲጮሁባት ጄዩ መተንፈስ አቅቷት መሬት ላይ ትወድቃለች። ጄዩ በጋዜጠኞች ተከባ ልትሞት ስትል በቦታው በስራ ምክንያት የነበረው ዶጂን በፖሊስ ዩኒፎርሙ ህዝቡን ሰንጥቆ ይገባል። መሬት ላይ የወደቀችውን ጄዩን በክንዶቹ ውስጥ ያቅፋታል። ጋዜጠኞቹም በሙሉ በቁጣ ገፍትሮ ካስወገደ በኋላ ወደ ጄዩ አይኖች ይመለከታል። ጄዩ አይኖቿን ገልጣ ስታየው ሁለቱም በአንድ ሰከንድ ውስጥ ተዋወቁ። ምንም እንኳን 12 ዓመታት ቢያልፍም ስማቸውን ቢቀይሩም ያ የልጅነት ፍቅራቸውና የአይናቸው ገጽታ አልተቀየረም ነበር። ዶጂን ጄዩን አቅፎ ከቦታው ሲወጣ ሁለቱም ልባቸው በከባድ ናፍቆትና ህመም ይታመማል። የእነሱ ዳግም መገናኘት ሰላም አልሰጣቸውም። በእስር ቤት ያለው ዩን ሂጄ ልጁ ዶጂን ፖሊስ መሆኑንና ከጄዩ ጋር መገናኘቱን ይሰማል። አሁንም ያንን የተዛባ የአምባገነንነቱን ለማሳየት ሲል ከእስር ቤት ሆኖ ወንጀሉን የሚዘረዝር እኔ ከናንተ የተለየሁ አይደለሁም የሚል የህይወት ታሪክ መጽሐፍ ያሳትማል። ይህ መጽሐፍ በአገሪቱ ላይ ትልቅ ሁከት ይፈጥራል። ሚዲያዎችን በሙሉ የዶጂንና የጄዩን ታሪክ እንደገና እያነሱ ለሶሻል ሚዲያና ለገንዘብ ሲሉ ያራቡታል። በተለይ ፓርኪ የምትባል ስግብግብ ጋዜጠኛ የጄዩ ቤትና የዶጂንን እናት ሱቅ እየሄደች በቁስላቸው ላይ ጨው ትነሰንሳለች። አደጋውን የባሰ የሚያደርገው የዶጂን ታላቅ ወንድም ዩን ሂንሙ ከእስር ቤት ሲፈታ ነው። ሂንሙ በልጅነቱ በአባት ፍቅር የተራበ፣ አባቱ ጆዲንን ብቻ ስለሚወደው በቅናት የሚቃጠል ልጅ ነበር። ቤተሰቡ እንዲበታተን ያደረገችው ጄዩን ነች ብሎ ስለሚያምን መዶሻውን ይዞ እሷን ለመግደል ወደ ፊልም ቀረጻ ቦታው ይሄዳል። ጄዩ ብቻዋን በነበረችበት ሰዓት ዩንሙን ሊያጠቃት ሲል ዶጂን በሰዓቱ ይደርሳል። በሁለቱ ወንድማማቾች መካከል ከባድ ፍልሚያ ይደረጋል። ጆዲን ወንድሙን እያለቀሰ እባክህ አቁም፣ አባታችን የሰራው አይበቃም እያለ ሲለምነው ዩንሙን ግን በንዴት ቢላውን ያወጣዋል። ቢላውን ወደ ጄዩ ሲሰነዝር ዶጂን ሰውነቱን አሳልፎ ይሰጣል። ቢላውን በጆዲን ሆድ ውስጥ በጥልቀት ይገባል። ዶጂን ደሙ እየፈሰሰ ጄዩ እቅፍ ውስጥ ይወድቃል። ዩሙ የገዛ ወንድሙን ደም ሲያይ ደንግጦ ይሸሻል። ጄዩ ዶጂን አቅፋ አትሙትብኝ፣ እባክህ ዓይንህን ክፈት እያለች በስቅስቅታ ታለቅሳለች። ጆዲን ሆስፒታል ገብቶ ለህይወቱ ከተዋጋ በኋላ አይኖቹን ይከፍታል። ጄዩ ከጎኑ ተቀምጣ እያለቀሰች ትጠብቀው ነበር። ዶጂን ሲነቃ መጀመሪያ የጠየቀው አንቺ ደህና ነሽ ብሎ ነበር።
ሁለቱም እጅ ላይ ተያይዘው ያለፈው ታሪካቸው ምንም ያህል መራራ ቢሆንም እርስ በርሳቸው ሳይኖሩ መኖር እንደማይችሉ ይረዳሉ። ነገር ግን ጨለማው አሁንም እያደገ ነበር። የሚጂሆን የተባለ ሌላ ወንጀለኛ በእስር ቤት ውስጥ ከዩን ሂጄ ጋር ተገናኝቶ የእሱ አምላኪ ሆኗል። ጂሆን የሂጄን ፈለግ በመከተል ሰዎችን በመዶሻ መግደል ጀምሯል። አልፎም ተርፎ ያቺን ጥንዶቹን ስታሰቃይ የነበረችውን ጋዜጠኛ ፓርኪ በቤቷ ውስጥ ገብቶ በአሰቃቂ ሁኔታ ይገላታል። ይህንን ያደረገው ለሂጄ ያለውን ታማኝነት ለማሳየት ነበር። ትልቁ የቅዠት ምዕራፍ የሚጀምረው ዩን ሂጄ ወደ ሌላ እስር ቤት ሲዘዋወር በደረሰ የመኪና አደጋ ፖሊሶቹን ገድሎ ሲያመልጥ ነው። ሀገሪቱ በሙሉ በፍርሃት ትናወጣለች። ሂጄ ነፃ እንደወጣ መጀመሪያ የሄደው የዶጂንን እንጀራ እናት ቼሆኪን ለመግደል ነው። ምክንያቱም እሷ ጆዲንን በጥሩ መንገድ ስላሳደገችው ልጄን ያበላሸችው እሷ ናት ብሎ ያስባል። ሂጄ እናታቸውን ሊገድል ሲል ልጁ ዩንሙ ይደርሳል። ዩንሙ ምንም እንኳን ወንጀለኛ ቢሆንም የእንጀራ እናቱ በልጅነቱ ያሳየችውን እውነተኛ የእናትነት ፍቅር በልቡ ውስጥ ነበር። ዩንሙ እናቱን ለመጠበቅ ሲል ከገዛ አባቱ ከዩን ሂጄ ጋር በከባድ ዱላ ይጣላሉ። ሂጄ የገዛ ልጁን ዩንሙን በጭካኔ መጥቶ ሲጥለው ዩንሙን በእናቱ እቅፍ ውስጥ ሆኖ እናቴ ይቅርታ እያለ ያለቅሳል። በዚህ ትዕይንት ላይ ዩንሙ ሙሉ በሙሉ ንስሐ ይገባል። ዩን ሂጄ የመጨረሻውን ስራ ለመስራት ይነሳል። ዶጂንን ሙሉ በሙሉ ወደሱ የጭካኔነት ዓለም ለመጎተት ሲል ጄዩንን አግቶ ወደ አንድ ጨለማማ ቦታ ይወስዳታል። ጆዲን ፍቅረኛው መታገቷን ሲሰማ አእምሮውን ስቶ በመኪና ወደ መጋዘኑ ይተኮሳል። መጋዘኑ ውስጥ ሲገባ አባቱ ዩን ሂጄ ጄዩን በሰንሰለት አስሮ መዶሻውን ይዞ ይጠብቀው ነበር። በአባትና በልጅ መካከል እጅግ አስፈሪ ደም አፋሳሽ ፍልሚያ ይደረጋል። ጆዲን በፖሊስነቱ ሳይሆን በውስጡ ባለው ንዴትና ጄዩን የማዳን ስሜት ተሞልቶ አባቱን በቦክስና በዱላ እየመታ መሬት ላይ ይጥለዋል። አባቱ መሬት ላይ ወድቆ ደም እየተፋ ሳለ ጆዲን ያንን አስፈሪ መዶሻ በእጁ ያነሳል። መዶሻውን ወደ ላይ ከፍ አድርጎ የሂጄን ራስ ሊጨፈልቀው ሲል ሂጄ በክፋት ይስቃል። አዎ ግደለኝና እንደኔ ጭራቁን፣ ያንተ ደም የኔ ደም ነው እያለ ይጮሃል። ጆዲን መዶሻውን ሊሰነዝር ሲል ከጀርባው የጄዩን ድምጽ ይሰማል። ናም አታድርገው፣ እባክህ አታድርገው ስትል ትጮሃለች። ዶጂንም ወደ ጄዩ አይኖች ይመለከታል። እሱ አባቱን ከገደለ አባቱ እንደሚያሸንፍና እሱም ገዳይ እንደሚሆን ይረዳል። ዶጂንም በጥልቀት ይተነፍሳል። መዶሻውን መሬት ላይ ይጥለዋል። ወደ አባቱ ጎንበስ ብሎ እኔ እንዳንተ አይደለሁም፣ እኔ ፖሊስ ነኝ ይለዋል። ካቴናውን አውጥቶም አባቱን በሕግ ቁጥጥር ስር ያውለዋል። በዚህም ያንን ለዓመታት የቤተሰቡን ስም ያጠፋውን የጭራቅነት እርግማን በራሱ ጥንካሬ ሰብሯል። ዩን ሂጄና ተባባሪው ለዘላለም ወደ ወህኒ ቤት ይወርዳሉ። በታሪካቸው ማጠቃለያ ላይ ዶጂንና ጄዩ በምናባቸው ወደ ኋላ ወደ 2006 ዓመተ ምህረት ይመለሳሉ። እዚያም ያንን በደምና በፍርሃት ውስጥ አልቅሶ የነበረውን የ16 ዓመት ታናሽ ማንነታቸውን ያገኙታል። አዋቂው ዶጂንና አዋቂዋ ጄዩ ያንን ህፃንና ሙንና ህፃን ናሆንን አቅፈው ያጽናናቸዋል። አሁን አልፏል፣ ደህና ናችሁ ይሏቸዋል። ታሪካችን የሚያበቃው ሁለቱ ጥንዶች በዛፎች መሃል
ያለምንም ፍርሃት ያለምንም የጥፋተኝነት ስሜት እጅ ላይ ተያይዘው አዲሱንና ውብ የሰላም ህይወታቸውን በፈገግታ ሲጀምሩ ነው። ውዶቼ ካሚን ሃግሚ የተሰኘው አሳዛኝ የፍቅር ታሪክ ይሄን ይመስላል። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ በማድረግ እንዲሁም ያላችሁን ሀሳብ አስተያየት እና እንዲሰራላችሁ የምትፈልጉት ፊልም ካለ እታች ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ እስክንገናኝ ቻው ቻው።